ሚኪ የእህቶች ቀን እያለ እንግዲህ ሸብረቅረቅ አድርጎ እንግዲህ እህቱን አቅፈው ልኳል ማለት ነው። ትናንትና የእህቶች ቀን ነበረ። እኔ ስለምን ይቀርብኛል ብሎ እንግዲህ የእህቶች ቀን ብሎ እንግዲህ እህቱን በደስታ ሄርምዬ እንኳን የኔ እህቶች እያለ እንግዲህ የእህቶች ቀን እያለ እንግዲህ በወስቷል። ትናንትና እኔም ወተት አድርጌ ጎጃሜ አምጥቼ ይሄውላችሁ ማለት ነው። እና ለምን ይቀርብኛል እኔስ በሆነ እህቴን ብሎ እንግዲህ የእህቶች ቀን ኧረ ትናንትናማ የእህቶች ቀን የእህቶች የወንድማማቾች ውይ እኔ ብቻ የሚለኝ ጠፋ። ግን እኔ ወንድሞችም ኦንላይ የሉም። እኔ ብቻ የሚለኝ ጠፍቶ ይሄውላችሁ እባብ ሰለቅላኬ ይሄዳል ካብ ለካብ ከኔ የበለጠን አይገኝም መልካም። ኧረ ተው ወንድሞቼ እኔንም ስሙኝ አዳምጡኝና መልካም ቀን በሉኝ ብላችሁ የለም ግዝም ያለኝ የለም። የብሬን ብላችሁ አይ ትዝብት ነው እኮ ትዝብት ነው። ሚኪ እንግዲህ እህቴ መከታ ብሎ እንግዲህ ይሄ ፎቶ ነው ያማረኝ፣ ይሄ ፎቶ ነው ደስ ያለኝ ብሎ እንግዲህ ሽብረቅርቅ አርጓቸዋል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የጎጃም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም። ሀገራችን አላህ ሱብሃነሁ ወተዓላ ሰላም ያርግልን እህቶቼ። ሰላም ለሀገራችን፣ ሰላም ለህዝባችን። ያው ህዝብ ከሌለ ሀገር የለም፣ ሀገር ከሌለች ህዝብ የለም እህቶቼ። ወጥቶ ተመቅረት አላህ ይጠብቀን። ሀገራችንንም ደግሞ ሰላም አላህ ያደርግልን ውዶችዬ። ሰላሙን ነገር ያምጣልን። ሀቂቀትን እውነት ለመናገር ሰላም ነገር ያምጣልን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ብለናል በድጋሚ ክርስቲያን እህቶቼ አመሰግናለሁ ማለት ነው። ስለዚህ አሁን ልላችሁ የቻልኩት እኔ የመጣሁት መልካም የእህታማቾች ቀን ብያለሁ እኔ እነሆ ብለናል። ስለዚህ በጣም ደስ የሚል ነገር ነው ብዬ ነው እንግዲህ ማስበው ማለት ነው። እኔም ጎጃሜም እንግዲህ እንዴት ይቀርብኛል ብዬ ወተት አድርጌ አምጥቻለሁ ማለት ነው። ደስ ይላል። እሰይ ብለናል። ኦ ማይ ጋድ እና ደስ ይላል በጣም እሰይ ብለናል። ሚኪ ወንድም ለመቼ ነው? ወንድም መከታ ነው ብሏል። እንግዲህ የሀገሬ ሰው ወንድም አለም ዋርካ ብላል። ደግሞ ሄርሜላ ማለት ነው ዋርካ ወንድሜ ብላች። ኧረ እየተሞጋገሱ ነው። እኛን ማን ይበላል? ጋይስ ባዶ ሜዳ እንቁልጭጭሽ ባዶ ሜዳ ማለት ነው። ባዶ ሜዳ የኛ ያሳዝናል። ባዶ ሜዳ ሸሸ ገዳሚ የሆነ ነገር ሆነብንሽ። መልካም ብለናል። ችግር የለውም። የእናንተ ደስታ ለእኛ ደስታችን ነው። ምንም ችግር የለም ማለት ነው። ማሮቼ ፍቅሮቼ እንዳለችው ሀቢባ የእናንተ ደስታ ለእኛ መልካም ደስታችን ነው። ምንም ችግር የለውም። ሲቀጥል ደግሞ እንኳንም እህታማች ሆናችሁ በጣም ደስ ይላል። ሀቂቀትን እውነት ለመናገር ደስ ይላል። ይሄንን እምላችሁ ዛሬ በአብርሃም ቤት ነው እንግዲህ የሚመጡት። በአብረሽ ቤት ነው። በአብረሽ ቤት ሲመጡ እንግዲህ ያው ሴቶቹን ሁላቸውንም ይዞ ምርጫ ውስጥ እያስገባ ምናምን። በእውነቱ ፍቅር ይበቃታል ግን ማለት ነው። ሀቂቀትን ይበቃታል። ሰዎችን ከምታጣላ ከምታደባድብ ሄርሜላና ሩታ ተመካክረው እነሱ ሁለታቸው እስከሚወስኑ ድረሳ የምሬን ብትወጣላችሁ ጥሩ ነው። አንዲት የፍቅር አድናቂ ከኔ ቤት መታ ረፊ አንቺ በግ ብላለች። እኔን እንግዲህ አንዳንድ ጊዜ እባብ ገላው ያምራል ካፉ ላይ ነው መርዙ። ከደንቆሮ ሰው ጋር ንግግር አታብዙ። እኔ አልሳደብም ብዬ ነበረ። መሳደብም የለብኝም ነበር ካላችሁ ደግሞ መጀመሪያ ትታው የሄደችውን ህይወት ከዚያ ህይወት መሻል ነበረባት እንጂ እንደገና ወርዳ ተፈጥፍጣ መግማማቱ ፍቅርም ቢሆን ይሄ ተገቢ አይደለም። ሩታም ደግሞ ከእሷ ጋር ወርዳ እንደገና መስራቷ ይሄ መርከስን ያመራል። ሄርሜላም እንደዛው ሲጠሯችሁ አለመሄድ፣ ራሳችሁን አስከብሩ፣ ትታችሁት የመጣችሁት ጓዝ የላችሁም ብላችኋለች እሷ እሙዬ ማለት ነው። ትክክል ናት፣ በጣም ትክክል ናት እሙ የተናገረችው ንግግር ማለት ነው። ስለዚህ አንዳንድ ጊዜ ቁማችሁ አስተውሉ። ማስተዋል ይስጣችሁ። ሴትን አታርክሱ። በዚህ ልክ ሴቶችን ማርከስ የለባችሁም። ታው የሚሏችሁን ነገር ስሙ። ሴቶቹ ወደ ራሳችሁ ተመልሳችሁ ቁጭ በሉ አርፋችሁ ተብላችኋል አይደል እንዴ? ስለዚህ ምንድን ነው እናንተ አንዳንድ ጊዜ የወደንስን ተረታ የወደንስን ነገር ስሙ ማሮቼ። እሺ የኔ ማሮች። ስለዚህ ብሌስ እባካችሁ በጋ አምላክ ሴትን አታርከሱ። ሴተቶቻችሁ እንዳሏቸው አታርክሱ። የመሬን ብላችሁ ግዴታ ደግሞ አብርሽን ከሄርሜላ ጋር እያጣበቃችሁ እያመጣችሁ ትፖስታላችሁ። እሱ አልፈልግም እያለ እንዴት ነው ሄርሜላን ከአብርሽ ጋር እያጣበቃችሁ የምንለጥፉት? ይሄ ነውር ነው ጋይስ፣ የምሬን ነው። ይሄ ኢትዮጵያዊነትን አያላብስም። አገርን ያረክሳል፣ ህዝብን ያረክሳል፣ ሰዎችን ያረክሳል። ስለዚህ ታው በቃ እንዴ ምን ያደርግላችኋል እንደዚህ አይነት ነገር? እኔ የሚያስጠላ ነገር አታድርጉ ብሌስ እባካችሁ። መሬን እምላችሁ ታው የሚያስጠላ ነገር አታድርጉ። የቆሸሸ ነገር አታድርጉ። ጥሩ አይደለም። ይሄ ለኛ አይመጽረንም።
እንዴ እሱም ቢካለም ቢ ነው ጋይስ። ምንድን ነው ያመታችሁ? እሱ ጋር ግዴታ ተጣበቁ። እኔን የመሰሉ ወንድሞች አሏትኝ። ወንድሞቿ ጋር ትቀመጥ፣ ችግር የለውም። ስለዚህ አሁን እናንተ የምታረጉት ነገር ፌክ ነው ማለት ነው። በቃ እሱ አልፈልግም ታዲያ። እሷ የሚወዳት የሚያፈቅራት አሉ አይደል እንዴ ጋይስ? ምን ሆናችሁ ነው እናንተ? ስለዚህ በቃ ተዉ ነው የምላችሁ እኔ። ተዉ በቃ ማይ ጋድ ተዉ። እንደዚህ አይነት ነገር ለማንም አይሰራም፣ ለማንም አይበጅም፣ ያስጠላል። እኛ ደግሞ ነውርን ነገር ማወቅ አለብን። ለራሳችን ነውር የሆነን ነገር ይሄ ነውር ነው ካል ይሄንን ማወቅ አለብን ጋይስ። የመሬ ነው። ይሄ ነውር ነገር ነው። ለምንድን ነው እንደዚህ የሚሆነው ምናምን ካልን ደግሞ ይሄ ነገር ለምን እንደዚህ ይሆናል? እንደምን ሆናችሁ ነው እናንተ? ሸም የሆነውን ነገር ታው እንደዚህ አትሁኑ። ነውር የሆነውን ነገር እንደዚህ ተተባሉ ተመለሱ። የሚያስጠላ ነገር አታድርጉ። ኧረ ቢስሚላህ እንጃ ምን እንደምላችሁ አላውቅም። ለማንኛውም ሰላማችሁ ብዝት ይበለልኝ። አመሰግናለሁ።